እናንተ አሁን በምትፈልጉበት ሪያሊቲ እና አሁን ባላችሁበት ሪያሊቲ መካከል ጋፕ ካለ በአንድ ምክንያት ነው። እሱም አንድ ማስወገድ ያለባችሁ ሊሚት ሲኖር ነው። ያ ሊሚት ከሶስት ነገሮች ውስጥ አንዱ ነው የሚሆነው። የመጀመሪያው የማይንድሴት ሊሚት። ይህ የማይንድሴት ሊሚት የምንለው ምንድን ነው? እናንተ ስለራሳችሁ ያላችሁ አመለካከት፣ ዓለም እንዴት እንደምትሰራ፣ እኔ ይገባኛል ወይም አደርገዋለሁ ብላችሁ የምታስቡን ነገር በጣም ዝቅተኛ የወረደ ሲሆን፣ ለራሳችሁ አመለካከት ያላችሁ ግምት በጣም የወረደ ሲሆን፣ ሁለተኛው ሞቲቬሽን ነው። ይህ ደግሞ አንድን አክሽን ለመውሰድ ፐርፐዝ እና ኢነርጂን ማጣት ነው ማለት ነው። ሶስተኛው ደግሞ የሜተር ነው። ይህ ደግሞ አንድ ነገር አኮምፕሊሽ ለማድረግ ይሆንልኛል፣ ይሳካልኛል ብላችሁ የምትሄዱበት ፓዝ ምንድነው ትክክለኛ ሳይሆን ሲቀር ወይም ኢፌክቲቭ በሆነ ወይ የምትፈልጉትን ነገር ማያመጣላችሁ ሲሆን ያ ሜተድ ሊሚት ይባላል ማለት ነው። ዛሬ ላስተዋወቃችሁ የፈለጉት ኮንሰፕት ሊሚትለስ ይባላል። ሊሚትለስ ማለት የሆነ ገደብ የለሽ ወይም መረብ መሆን ማለት ሳይሆን አንድ ሰው ስላለው አቅም ትክክለኛ ያልሆኑ አመለካከቶችን፣ ግንዛቤዎች ወደ ጎን በመተው ትክክለኛ የሆኑ ግንዛቤዎችን በትክክለኛ ማይንድሴት፣ በትክክለኛ ሜተድ እና ሞቲቬሽን ወስዶ ለመጠቀም ሲሞከርና ያንን የመቀበል ሂደት ነው ሊሚትለስ የምንለው። ሊሚትለስ ሞዴል የሶስት ነገሮች ስብጥር ነው። የማይንድሴት፣ የሜተድ እና የሞቲቬሽን። እነዚህ ሶስት ነገሮች በትክክል ያሉት ሰዎች ኤክሰፕሽናል የሆነ ፖቴንሻላቸውን አሎክ አድርገው መጠቀም ይችላሉ ማለት ነው። ማይንድሴት ስንል እኛ ለራሳችን ለዓለም እንዴት እንደምንሰራ እና ኦቨሮል ይቻላል ይደረጋሉ ብለን የምናስባቸው አመለካከቶች ናቸው ማይንድሴት የምንለው። ሞቲቬሽን ደግሞ የምንለው አንድን አክሽን እንድንወስድ የሚያደርገን ፐርፐዝ ወይም አንድ ሰው በሆነ መንገድ ወይም በሆነ ወይ ቢሄቭ እንዲያደርግ የሚያደርገው ኢነርጂ ሞቲቬሽን ነው። ሜተድ ደግሞ አንድን ዲዛይራችሁን ያሳካልኛል ብላችሁ የምታስቡት ወይም አኮምፕሊሽ አደርግበታለሁ ብላችሁ የምታስቡት ፓዝ ነው። ያ ሲስተማቲክ ሎጂካልም ሊሆን ይችላል። ብቻ የሆነ ፓዝ አለ፣ እዛ የምፈልግበት ቦታ ያደርሰኛል ብላችሁ የምታስቡት ሜተድ ማለት እሱ ነው ማለት ነው። እነዚህ ሶስት ነገሮች አንድ ላይ መምጣታቸው ግዴታ ነው። ማይንድሴት እና ሞቲቬሽን ሲኖራችሁ ምንድነው ኢንስፓየር ትሆናላችሁ፣ የሆኑ ነገሮችን መተግበር ትፈልጋላችሁ፣ ግን ምን አይነት ሜተድ እንደምትጠቀሙ አታውቁም ማለት ነው። ሞቲቬሽን እና ሜተድ ደግሞ ሲኖራችሁ ኢምፕሊሜንቴሽን ይኖራችኋል፣ ግን ሪዛልታችሁ የተገደበ ነው የሚሆነው። ያ የሚሆንበት ምክንያት ደግሞ ትክክለኛ የሆነ ማይንድሴት ስለሌላችሁ ማለት ነው። ሶስተኛ ደግሞ ማይንድሴት እና ሜተድ አንድ ላይ ሲመጣ ነው። ያ ደግሞ አይዲዬሽን ይሆናል። እንደው ፍላጎት አላችሁ ነገር ለማድረግ ግን ኢነርጂ የላችሁ ማለት ነው። ኢነርጂ እና ፐርፐዙ የላችሁ፣ ጀስት በሀሳብ ብቻ አይኖራችሁ ይቀራል ማለት። ስለዚህ እነዚህ ሶስት ነገሮች አንድ ላይ መምጣት ሊሚትለስ እንዲፈጠር ያደርጋል ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ